ከኢየሩሳሌም በስተደቡብ ምዕራብ በ8 ኪሎ ሜትር ያህል ርቀት ላይ ከኢየሩሳሌም ወደ ኔጌቭ በሚወስደው ዋና መንገድ አጠገብ የዛሬዋ የቤተልሔም የአረብ መንደር ትገኛለች። በሰፊው እንደሚታወቀው ቤተልሔም የሚለው ስም ትርጉም የዳቦ ቤት ማለት ነው። በብሉይ ኪዳን በዘፍጥረት ምዕራፍ 35 ቁጥር 19 ላይ ስለ ቤተልሔም የቀረበው ማብራሪያ ራሔል በዚያ መንደር አቅራቢያ ተቀብራለች ከሚለው ጥንታዊ ትውፊት በመነሳት በኋላ ላይ የተጨመረ ሳይሆን አይቀርም ተብሎ ይታሰባል። ቤተልሔም በመሳፍንት ላይ ደግሞ ካህን ሆኖ ያገለግል የነበረው የሌዊው ሚክያስ መኖሪያ ተደርጋ ተጠቅሳለች። በተጨማሪም በኤፍሬም ይኖር የነበረው የሌዊው ቁባት የመጣችው ከቤተልሔም መንደር ነበር። የመጽሐፈ ሩት ታሪክም የተከናወነው በዚሁ በቤተልሔም አካባቢ ነበር። ይህ ታሪክ መንደሩ የዳዊት የትውልድ ቦታና ለንጉስነት የተቀባበት ስፍራ በመሆኑ ትልቅ የታሪክ አስፈላጊነት እንዲኖራት ካደረጉት ምክንያቶች ውስጥ ዋናው ሆኗል። ሌሎችም በብሉይ ኪዳን ውስጥ ስለ መንደሯ የተጠቀሱ ብዙ ታሪኮች ይኖራሉ። እነርሱም ዳዊት በነገሰበት መጀመሪያ ዘመን የፍልስጤማውያን ጦር ሰፈር እዚያ እንደነበረ፣ የኤልሃናን መኖሪያ እንደነበረች፣ የአሳሄል መቃብር ስፍራ እና የሮብዓም ምሽግ እንደነበረች ተጠቅሷል። በተጨማሪም ቤተልሔም ከባቢሎን ምርኮ ጋር በተያያዘ ስሟ ተነስቷል። ቤተልሔም በክርስቲያናዊ ታሪክ ውስጥ ትልቅ ስፍራ እንዲኖራት ያደረገው ነገር ቢኖር ከክርስቶስ ጋር ያላት ግንኙነት ነው። በትንቢተ ሚክያስ ምዕራፍ 5 ቁጥር 2 መሲሁ ልክ እንደ ዳዊት በኢየሩሳሌም ሳይሆን በቤተልሔም እንደሚወለድ የተነገረ ትንቢት እንደሆነ ይታሰባል። እናም ማቴዎስ፣ ሉቃስ እና ዮሐንስ ኢየሱስ ክርስቶስ በዚህ ትሑት መንደር መወለዱን ዘግበዋል። የቀድሞ ክርስቲያኖች ከመንደሩ በስተምስራቅ የሚገኙ አንዳንድ ዋሻዎች ቅዱስ የልደት ስፍራዎች እንደሆኑ ያምኑ ነበር። ከመንደሩ በስተደቡብ ምስራቅ የሚገኝ አንድ ሜዳ ደግሞ እረኞቹ የመላእክትን ራእይ ያዩበት ስፍራ እንደሆነ ተለይቶ ታውቋል።